ሰላም ነው። እዚህ አንድ ያገኘሁት ጥያቄ አለ። ኢመርጂንግ ቴክኖሎጂ ፋይናል ኤግዛም አንድ ላይ እንሰራለን። ይሄ የታረመ ነው እንዳጋጣሚ ያገኘሁት። በጣም ደስ የሚሉ ጥያቄዎች አሉ። አንድ ላይ ዲስከስ እናደርጋለን ማለት ነው። ከትሩ ፎልስ ነው የሚጀምረው። በደንብ ይታያል ይሄኛው ፎቶ ብዬ አስባለሁኝ ከሌላ ይልቅ። እሺ አንደኛ ላይ ያለው ጥያቄ ምን ይላል? ታይፕስ ኦፍ ኤአይ ዛት ዱ ኖት ስቶር ሜሞሪስ ኦር ፓስት ኤክስፒሪየንስ ፎር ፊውቸር አክሽንስ ኤንድ ኦንሊ ፎከስ ኦን ካረንት ሲናሪዮስ ኢዝ ኮልድ ሪአክቲቭ ማሽኖች። ያው ይሄ ትሩ ነው። አንደኛው አይታችኋል፣ እዚህ ታርሞለታል። ትሩ ነው። ምንድነው ጥያቄ የሚለው እንትን የማያረጉ የኤአይ አይነቶች ሆነው ስቶር የማያረጉ ማለት ሚሞሪ የሌላቸው ሪአክቲቭ ማሽኖች ማለት ወዲያው ሪአክት የሚያደርጉ ማለት ነው። ቀጥሎ ለመጠቀም አሁን ላይ ያለውን ነገር ኤክስፒሪየንስ ለፊውቸር አክሽን ወደፊት ለመጠቀም አሁን ላይ ያላቸው ወይም ፓስት ላይ መጀመሪያ ያደረጉትን ነገር ሴቭ የማያደርጉ ማሽኖች ሚሞሪ የሌላቸው ሪአክቲቭ እንደሚባሉ ያው ሞጁሉ ላይ አለ። እሺ ሁለተኛው IBM's Deep Blue system is an example of limited memory machines። የIBM Deep Blue ሲስተሙ የሊሚትድ ሚሞሪ ማሽን ምሳሌ ነው ይላል። ፎልስ ነው። የIBM's Deep Blue ሲስተም የምን ሚሞሪ ነው ማለት አሁን ሊሚትድ ሚሞሪ ማሽንስ የሚባሉ እነዚህ ሞጁሉ ላይ ያለው ነው የሁሉ ጥያቄ በነገራችን ላይ እና ፎልስ እዚህ ጋር ያሉት የታረመው ያው እናንተ እንዲህ እያያችሁ እንትን ማለት ትችላላችሁ። እና ከየት እዚህ ጋር እያስተዋላችሁ ጥያቄው እንዴት ነው የሚመጣው። እያንዳንዱ ትምህርት የሚመጣበት የራሱ የሆነ የተለያየ ዘዴ ያለው ፈተና የሚወጣበት ይሄንን እንዴት እንዳወጡት እያያችሁ። ይሄ የሀረማያ ዩኒቨርሲቲ ነው ያያችሁ፣ የሀረማያ ዩኒቨርሲቲ ፈተና ነው። እሺ ትሩ ፎልስ ላይ ሶስተኛ ጥያቄ ላይ አርቲፊሻል ኢንተለጀንስ ሲስተም ኢዝ ኮምፖዝድ ኦፍ አን ኤጀንት ኤንድ ኢትስ ኢንቫይሮንመንት። ትሩ ነው አይደለ? ኤጀንት አለ፣ ኢንቫይሮንመንት አለው። ያው ትሩ ነው ይሄ። እሺ graphical processing unit or GPU has capability to process tasks in parallel fashion። ይሄም ትሩ ነው። ሚክስድ ሪያሊቲ ፉሊ ኢመርሲቭ ቴክኖሎጂ እንደሆነ ስለ አጉመንትድ ሪያሊቲ እና ሚክስድ ሪያሊቲ ላይ ያለውን ከሁሉም ይነካካል። በነገራችን ላይ የማይወጣ ቻፕተር የለም ፋይናል ላይ ይወጣል እስከተባለው ማለት ነው። እሺ ስድስተኛ ማሽን ለርኒንግ is an application of AI that provides machine the ability to learn automatically and improve። ይሄ ቀላል ነው። ትሩ ነው። እሺ ቹዝ አለ እዚህ ጋር which one of the following is a benefit of augmented reality to patients and healthcare workers። የአጉመንትድ ሪያሊቲ ጥቅም ምንድን ነው? አሁን ለፔሸንት እና ለሄልዝ ኬር ወርከርስ ለበሽተኞች እና ለጤና ሰራተኞች የአጉመንትድ ሪያሊቲ ጥቅም የትኛው ነው የሚለው። አንደኛ reduce the risk associated with minimally invasive surgery፣ B better aftercare፣ C make producers more tolerable፣ D all ነው። በቃ በሁሉም መልኩ ይጠቅማል። አጉመንትድ ሪያሊቲ ከሚኒማሊ የሆነ ኢንቫሲቭ ከሆነ ሰርጀሪ አሁን በአጉመንትድ ሪያሊቲ በመጠቀም ለምሳሌ ውስጥ ላይ ያለውን አካል በደንብ የሚታይ ከሆነ ዶክተሮች ሰርጀሪ ለማድረግ አይጨነቁም። ከዛ ውጪ በተር አፍተር ኬር ከዛ ከእንትን በኋላ ደግሞ ጥሩ የሆነ ኬር ለመስጠት ሜክ ፕሮዲዩሰርስ ሞር ቶለራብል ደግሞ በጣም ታማኝ ለማድረግ አሁን የሚሰሩትን በቃ እንድናምናቸው ያደርገናል። ስለዚህ ጥቅም አለው ለሄልዝ ኬር ወርከሩም ለፔሸንቱም ጥቅም እንዳለው መረዳት ነው። በዚሁ ዲ ያለው ትክክል ነው። ሌላው ኢንተለጀንስ ኢዝ ኮምፖዝድ ኦፍ ኢንተለጀንስ የሚባለው ነገር ከምንድን ነው ኮምፖዝድ የሆነው? ያው ይሄ ግልጽ ነው። ኦል ነው። ለርኒንግ፣ ፐርሰፕሽን፣ ሶልቭ ፕሮብለም ሶልቭ ሌሎችም አሉበት። ሶስተኛ ላይ ዳሽ ኢዝ ሪስፖንሲብል ቱ አክት አስ ኤ ኮሚኒኬሽን ቻናል ቱ ትራንስፈር ዳታ። ይሄ ምንድነው? ኔትወርክ ላየር ነው። ያው ኔትወርክ ላየር ነው። ጥያቄ ነው። ፖዝ አድርጋችሁ ማየት ትችላላችሁ። ያው የተሰራ ጥያቄ ስለሆነ ኦልሬዲ ማለት ነው። እሺ እዚህ ጋር ደግሞ ምን አለ? ሌላ ቹዝ አለ። እሺ which data type is used to represent or store real number። ሪል ነምበር ስቶር ለማድረግ ፍሎት ኦር አልፋ ኒውሜሪክ የሚባለው ዲ ላይ ያለው እሱ ነው። እሺ ሌላው which one of the following is። ይሄ እንግዲህ በጣም አግኝቷል። ይሄ ተማሪ በጣም ጎበዝ ነው። ሁሉንም ጥያቄ ነው የሰራው። እሺ ሁለተኛ which one of the following is an example of invention in communication area። እሺ ፎኖግራፍ፣ ኮቶን ጂን፣ ያው ፎኖግራፍ። እሺ እያቆማችሁ ማየት ትችላላችሁ። እንዲያውም እነዚህ ናቸው ጥያቄዎችን ፖዝ እያደረጋችሁ ቀስ እያደረኩ የወረታችሁ ልውረድላችሁ ፖዝ እያደረጋችሁ
እና ቴሌግራም ላይ የተለያዩ ግሩፖች ላይ አሉ እነዚህ ጥያቄዎች። ያው እነዚህ ናቸው ጥያቄዎቹ። በደንብ እያያችሁ እነዚህ ናቸው። ይሄንን ፓርት ጨርሳችኋል ብዬ አስባለሁ። ያው በደንብ እንዲህ ፓውዝ አድርጋችሁ መቀጠል ስላላችሁ እዚህ ጋር ፓውዝ ብታረጉ ይሄንን ሁሉ እስከ 6ኛ ያለውን ታያላችሁ። ከዛ ከ6 ደግሞ እስከ 9 ያለውን እንደዚህ ታያላችሁ ማለት ነው። እሺ ሌላም ጥያቄ አለ እዚህ ጋር ዳሽ ሙላው በደንብ በተለይ ደረቅ ጥያቄ ላይ በደንብ እንትን በሉ ፎከስ አድርጋችሁ ይሄንን ተመልከቱ። ዳሽ ዘብራንቾ ኮምፒውተር ሳይንስ ብቻ በነገራችን ላይ ኢመርጂንግ ቴክኖሎጂ በጣም ደስ የሚል ትምህርት ነው። ቀለል ያለ ነው። የኔ ያህል የሚካበድ አይደለም። ያው ካነበባችሁት በጣም ቀላል ነው። እና እነዚህን ጥያቄዎች እየሰራችሁ እንግዲህ ፈተናችሁን መልካም ውጤት እንድታገኙ እንግዲህ እንመኛለን። የምናገኛቸውን ጥያቄዎች እንግዲህ ወደ እናንተ የተለያዩ ጥያቄዎችንም ኮርሶችንም እንሰራላችኋለን እና ሰብስክራይብ በማድረግ ላይክ በማድረግ ቤተሰቡ ነው። ይሄን ስለምታደርጉ እስካሁን እያደረጋችሁ ስለምታበረታቱን ነገር ሁሉ ከልብ እናመሰግናለን። ታንክ ዩ ሶ ማች